ተሸክመ እንዲላል መጽሐፍ ቅዱስ ኢየሱስን ከሙታን ያስነሳው መንፈስ በእናንተ ዘንድ ቢኖር የሞተው ነገራችሁን ያስነሳዋል። ስልጣንን ለመጠቀም ከፈለክ እምነት ያስፈልጋል። ያለ እምነት ስልጣን ሊኖር፣ ፈውስ ሊኖር፣ ከፍታ ሊኖር፣ መሻገር ሊኖር አይችልም። እምነት ስልጣንን ሊንቀሳቀስ ያደርጋል። የተቀደሰው በነገራችን ላይ ከእግዚአብሔር ሐሳብ ጋር የሚገናኘው መልሱን ይዞ የሚሄድ ዝም ብሎ የመጣ ሰው ዝም ብሎ ይመለሳል። መጽሐፍ ቅዱስ እውነት ስለሆነ ነው። ኢየሱስ እንዲመጣ የተዘጋጀውን ሰው ብቻ ነው ጎብኝቶ የሚሄደው። ዮሐንስ 5 ላይ ሲናገር ብዙ ሰዎች ሽባዎች ተኝተዋል፣ በብዙ በሽታ የተጠቁ ሰዎች ተኝተዋል። ዮሐንስ 5 ላይ ኢየሱስን ሲመጣ የተዘጋጀው ሰው ጋር ይመጣ። 38 ዓመት ሽባ የነበረው ጋር ከራሱ ጋር መጣ። ልትድን ትወዳለህ? ብዙ አልነበሩም እንዴ? ነበሩ። አልጋህን ተሸክመ ሂድ አለው። ሌሎቹ ግን እንደ ዳማ ይናገር። ሰውየው ብቻ ነው ይላል። ስለዚህ 100 ሰው ስላለ 100 ይድናል ማለት ነው። ልቡ የተዘጋጀው ሰው ጌታ ይገናኛል። ልባችሁ ሲዘጋጅ ከእግዚአብሔር ሐሳብ ጋር ትገናኛል። ኖርማሊ ልብሽ ሳይዘጋጅ ምንም ሰዎቹ ደግመው አልዳንኩኝ ይላሉ። ደግሞ መጥቶ አልዳንኩኝ ማው እንዴት ትኛለሽ? ልብሽ መጀመሪያ ልዘ ምናምነው ምንድነው ስለ ክርስቶስን ሳይሆን ዶክተር እናምናል። ዶክተር በቃ ይሄ መድኃኒት ፍቱ ነው ሲልሽ ዋው አሁን 3 ወስደዋለሁ ከዛ ጸጠለ ነው። ለምን ክርስቶስን አናምንም? እንዲላል መጽሐፍ ቅዱስ ኢየሱስን ከሙታን ያስነሳው መንፈስ በእናንተ ዘንድ ቢኖር የሞተው ነገራችሁን ያስነሳዋል። ኢየሱስን ከሙታን አስነስቶታል። አንቺንም ነገር መቀየር ይችላል። ይሄ የእግዚአብሔር አቅም ነው። ክብር ለእግዚአብሔር ይሁን። በእናንተ ዘንድ ቢኖር ነው የሚለው የተዘጋጀ አለ። ዛሬ እግዚአብሔር ከነገራችን ጋር መገናኘት የምንችለው ስንዘጋጅ ብቻ ነው። ያልተዘጋጀን ሰው እግዚአብሔር ምንም አይል። ልንገኝ እንችላለን፣ ትርፋማ መሆናችን ለዚህ ነው። ብዙ ሰዎች ተገኝተው እዛ ቦታ ቅድም ያልኳችሁ ዮሐንስ 5 ላይ ግን ኢየሱስ ክርስቶስ በጣም የሚገርማችሁ መልአኩ ሲመጣ ውሃውን ያነቃንቀዋል ይላል። እዛ ዮሐንስ 5 ላይ መልአኩ ካነቃነቀው በኋላ አንድ ሰው ነው ቀድሞ የገባ ነው። አንድ ሰው ብቻ ሚሊየን ሰው ቢኖር አንድ ሰው ብቻ ነው ይላል። ኢየሱስም ሲመጣ ቀጥታ ያገኘው አንድ ሰው እንዲህ ያለው አልጋን ተሸክመ ዛሬ በኢየሱስ ክርስቶስ ይሄ የእምነት መንፈስ እኛ ጋር ካለ ዝግጁ ነው። በእውነት ነው የምነግራችሁ። አንድ ሴት በጣም ባለፈው የነገረችኝ ነበር። የእግዚአብሔር ሰው አለች፣ ጨጓራዬ በጣም ታምያለች፣ ማንም አልጸለይክልኝ ምን ማለች። ይሄ ሙሉ ወንጌል አገልጋዮች እና ሲሄድ አለች አሁን የነገራችሁ ሰው ጋር ሲሄድ እድናለች። ልክ ገና መቼ ባሩን ስከፍቶ አለ ብርሃን አይነት እዚህ ጋር እንደ ሲቲ ስካን አበራብኛል። አሜን። ስጣፋ ፈልግ ጠፋ፣ ብነካው ጠፋ። አይሽ እምነት ማለት ከነገር ጋር መገናኘት ነው። አሜን። ስለዚህ ነው አንዳንድ ጊዜ ቁጭ ብለን ሂሳብ እንሰራለን። ግን ቆይ እንዲህ አላረገም የእኛ እኮ ምንም እናደርገው ካልኩሌሽን ምንም አረግ እንመን። ለዚህ ነው መጽሐፍ ቅዱስ ያለ እምነት እግዚአብሔር ደስ ማሰኘት ይቻላል። ስልጣንን ለመጠቀም ከፈለክ እምነት ያስፈልጋል። ያለ እምነት ስልጣን ሊኖር፣ ፈውስ ሊኖር፣ ከፍታ ሊኖር፣ መሻገር ሊኖር አይችልም። እምነት ስልጣንን ሊንቀሳቀስ ያደርጋል። የክፋትን ስራ ሊገልጥ የእግዚአብሔር ልጅ ተገለጠ ተብሎ ተጽፏል። በወጀብ ውስጥ የምታልፉ ሰዎች፣ በአውሎ ነፋስ ውስጥ የምታልፉ ሰዎች ቢኖር ጌታ ከእናንተ ጋር ስላለ እነ ሚሳቅና አብደናጎም እሳት ውስጥ ሲጣሉ ሁሉ ጌታ አብሯቸው ነበረ። ከእሳት ውስጥ መውጣት ትችለዋል። ዛሬ እነግራችኋል፣ ከገባችሁት ወጀብ ውስጥ ጌታ ያወጣችኋል። ኢየሱስ ክርስቶስ የተገለጠው ሊያፈርስ ነው። ዛሬ ያንተ ጉዳይ ያስጨነቀ ነገር ድል ተነስቶልሃል። እሺ ሻሎም ቅዱሳን ሰላም ናችሁ? እንዴት ናችሁ? ክብር ለእግዚአብሔር ይሁን። በመላው ዓለም የምትገኙ ከኔ ጋር እንጸልይና አንዳንድ ሐሳቦችን ተናግሬ እግዚአብሔርን ሐሳብ አካፍላችኋል። እግዚአብሔር ሆይ በኢየሱስ ስም እናመሰግናለን። ክብር በሰማይ በምድር ላንተ ይሁን። የትኛውም አይነት ከልካይ በኢየሱስ ስም ይከልከል። በረከት ዘመናችን ላይ፣ ህይወታችን ላይ፣ ምድራችን ላይ እንዲሆን ጸልያለሁ። እግዚአብሔር ሆይ የሚሰማ ሁሉ የሚያስጨንቅ ቢሆን እንኳን አንተ መፍትሄ አለ። በነገሮች ሁሉ ጣልቃ ገባ። የትኛውም አይነት የክፋት ጉልበት የተሰበረ ይሁን። ክብር ሁሉ ለአንተ ይሁን። ስለ ሁሉ አመሰግናለሁ። ስለሰጠኝ ዕድል ተባረክ። በኢየሱስ ስም አሜን። ሻሎም ወገኖቼ፣ በመላው ዓለም የምትገኙ መቼም መጽሐፍ ቅዱስ ነው መሸሸጊያ ዋሻ ኢየሱስ ነው። መሸሸጊያችን ማምለጫችን ኢየሱስ ነው እና መጽሐፍ ቅዱስ እንደዚህ ይላል፣ በወጀብ ውስጥ ብትሆን በአውሎ ነፋስ ውስጥ ብታልፍ
እኔ ካንተ ጋር እሆናለሁ አለ። ስለዚህ ፈጽሞ የሚያስጨንቁ ነገሮች የሚያስጨንቅ ዘመን ደግሞ ይመጣል ተብሎ ተነግሯል በመጽሐፍ ቅዱስ። የሚያስጨንቅ ዘመን ይመጣልና ይሄንን እወቅ ተብሎ ተጽፏል። ጳውሎስ ለጢሞቴዎስ አስረግጦ ይነግረዋል። የሚያስጨንቅ ዘመን ይመጣል እወቅ ይላል። አሁን ምድሪቷ ላይ ያለ ያስጨንቃል። በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ የሚሰማው ነገር ሁሉ የሚያስጨንቅ ነው። ስለዚህ ሁሉም ሰው ተጨንቋል። ሴት የለ ወንድ የለ፣ ሀብታም ድሃ፣ የተማረ ያልተማረ፣ ገንዘብ ያለው የሌለው ሁሉም ተጨንቋል፣ ግራ ገብቶታል። ግን እኔ እላቸዋለሁ በተጨነቅንበት ነገር ሁሉ አንድ መልስ አለ። ኢየሱስ የሚባል ጌታ አለ። ይህንን ጌታ ባከበርነው ቁጥር እንከብራለን። ስለዚህ የምነግራችሁ ነገር ቢኖር በወጀብ ውስጥ የምታልፉ ሰዎች፣ በአውሎ ነፋስ ውስጥ የምታልፉ ሰዎች ቢኖር ጌታ ከእናንተ ጋር ስላለ። ለዚህ ነው ዳንኤል ምዕራፍ 3 ላይ እነ ሚሳቅ እና አብድናጎም እሳት ውስጥ ሲጣሉ ሁሉ ጌታ አብሯቸው ነበረ። ከእሳት ውስጥ መውጣት ትችለዋል። ዛሬ እነግራችኋለሁ ከገባችሁት ወጀብ ውስጥ ጌታ ያወጣችኋል። ከክራይስ ውስጥ ከኢኮኖሚ ክራይስ ጌታ ያወጣችኋል። ከችግር ውስጥ ከመናወጥ ከሐዘን ውስጥ ያወጣችኋል። አገልጋይ ልትሆኑ ትችላላችሁ። ፈጽሞ በያላችሁበት ቦታ ፈጽሞ በተለያየ መንገድ ኢኮኖሚካሊ ችግር ውስጥ የገባችሁ ብዙ አገልጋዮች አላችሁ፣ እኛም ጨምሮ ማለት ግን እነግራችኋለሁ። ደግሞ የመንግስት ሰራተኞች፣ ነጋዴዎች አሉ። ብዙ ነገራቸው የፈረሰባቸው ሰው የተቃጠለባቸው ሰዎች አሉ። መቼም በሚዲያ ሁሉም ግልጽ የሚነገር ስለሆነ ስለዚህ እነግራችኋለሁ። መንግስት ተጨንቋል፣ ግለሰብ ተጨንቋል፣ ማህበረሰብ ተጨንቋል፣ አህጉር ሁሉ ተጨንቋል፣ ዓለም ተጨንቋል። ያልተጨነቀ የለም። ያላቸው አገሮችና አሜሪካን ተጨንቋል፣ ግራ ተጋብቷል። ፈጽሞ እግዚአብሔር ለሁሉ ግን መልስ ነው። የትኛውም አይነት የክፋትን አሰራር ጌታ ሊሰብረው መጥቷል። ለዚህ ነው የክፋትን ስራ ሊገልጥ የእግዚአብሔር ልጅ ተገለጠ ተብሎ ተጽፏል። ስለዚህ ኢየሱስ ክርስቶስ የተገለጠው ወደዚህ ዓለም የመጣው ሊያፈርስ ነው። የክፋትን አሰራር ሊያፈርስ የእግዚአብሔር ልጅ ተገለጠ ተብሏል። እኔ ጸልያለሁ፣ በኢየሱስ ስም አፈርሰዋለሁ። ኢኮኖሚ ላይ ነጋዴዎች ብትሆኑ፣ አገልጋዮች ብትሆኑ፣ ባለትዳሮች ላጤዎች ብትሆኑ፣ ወጣቶች አሮጊቶች ብትሆኑ፣ ሕፃናቶች ብትሆኑ፣ በበሽታ የምትንገላቱ ቢሆን፣ ነውጥ የሆነባችሁ ቢሆን ዛሬ በናዝሬቱ በኢየሱስ ስም በተገለጠው በናዝሬቱ በኢየሱስ ስም ነፃ ውጡ። የትኛውም የክፋት አሰራር የተሰበረ ይሁን። ጸለይኩኝ። በወጀብ ውስጥ አሁን መንገድ አለ፣ በአውሎ ነፋስ ውስጥ መንገድ አለ፣ በበሽታ ውስጥ መንገድ አለ፣ በኢኮኖሚ ችግር ውስጥ መንገድ አለ። ፈጽሞ ባለመወደድ ውስጥ በመገፋት ውስጥ ጌታ መንገድ አለው። ስለዚህ ነግራችኋለሁ፣ ፈጽሞ ጌታ መንገድ አለው። ኢየሱስን ያዙት እንጂ መንገድ አለው። ለየትኛውም ለአገራችን መፍትሄ ኢየሱስ ነው። ለባለትዳሮች መፍትሄ ኢየሱስ፣ ለነጋዴዎች፣ ለሰራተኞች፣ ለመንግስት ሰራተኞች፣ ለአገልጋዮች መፍትሄ ኢየሱስና ኢየሱስ ብቻ ነው። እንዲህ ተብሎ ተጽፏል። አታልቅስ አለው። ዮሐንስ ራእይ ምዕራፍ 5 ላይ ከ1 እስከ 5 እንደዚህ አለ። ዮሐንስም አለቀስኩ አለ። ማተሙን የሚፈታ ማንም ስለሌለ አለቀስኩኝ አለ። ስለዚህ ከሽማግሌዎች አንዱ መጣና ዮሐንስ ለምንድን ነው የምታለቅሱ ሲል ማተሙ በውስጥ በኩልም በውጭ በኩልም ታትሟል፣ ማን ነው የሚፈታው ብዬ ግራ ገባኝ። ስለዚህ ነው ማለት ሰው እጅግ አለቀስኩ አለ። ስለዚህ ፈጽሞ እንዲህ አለው፣ አታልቅስ፣ የአይሁድ አንበሳ የሆነ ኢየሱስ እሱ ማህተሙን ድል ነስቶታል አለ። ዛሬ ያንተ ጉዳይ ያስጨነቀ ነገር ድል ተነስቶልሃል። ሻሎም፣ አታልቅስ። ዮሐንስ ራእይ ምዕራፍ 5 ላይ ከ1 እስከ 5 ያለውን አንብቡ። ሻሎም። እግዚአብሔር መልሳችሁ ነው። እግዚአብሔር ፈጽሞ ለእናንተ መልሳችሁ ነው። መልሳችሁ ነው። የእግዚአብሔር ደስታ በረከት በላያችሁ ላይ ይሁን። መውጣት ሆኖላችኋል። በአብና በወልድ በመንፈስ ቅዱስ አንድ አምላክ ስም ሻሎም። ተባረኩ ወገኖቼ፣ እንገናኛለን። ፈጽሞ ትርፋማ ትሆናላችሁ። ጻፉልን፣ እግዚአብሔር ደግሞ መልካም ያደርጋል። ደውሉልን፣ እግዚአብሔር መልካም ያደርጋል። ስለዚህ ፈጽሞ ላይክ አድርጉ። ዩቲዩቡን ሰብስክራይብ ማድረግ እንዳረሱ፣ ሼር ማድረግ እንዳረሱ። ሼር አድርጉ፣ ለወገኖቻችሁ ይደርሳል፣ ታካፍላላችሁ ማለት ነው። ተባረኩ። የእግዚአብሔር ደስታ በረከት በላያችሁ ላይ ይሁን። ተጫኑ የደውል ምልክቱን። ሻሎም